ሰላም የዩቲዩብ ተከታዮቻችን እንዴት ሰነበታችሁ? በባለፈው የሰጣችሁኝ ኮሜንት፣ አስተያየት፣ ላይክ፣ ሪአክሽን ሁሉንም በጣም አመሰግናለሁ። አሁንም የዚህን ፕሮግራም የምትደግፉ የዚህን ፕሮግራም ተከታታይ የሆናችሁ ሁላችሁም ቪዲዮውን ላይክ፣ ሰብስክራይብ በማድረግ የደውል ምልክቷን በመጫን እንድትከታተሉ ስል በአክብሮት እጠይቃለሁ። በባለፈ የ12ኛ ክፍል ጂኦግራፊ የዩኒት 1 የመጨረሻው ሌሰን የሆነው ስለ ማስ ዌስቲንግ አይተን ነበር። ማስ ዌስቲንግ ዘ ሙቭመንትስ ኦፍ ዳውንሂል ሮክ ሪጎሊዝ ሶይል መሆኑን አይተን ነበር። ይህም ማለት ምን ማለት ነው? ከላይኛው የመሬት ክፍል ወይም ደግሞ ከሃይላንድ ኤሪያ ወደ ታችኛው ኤሪያ የሮኮች፣ የሶይሎች፣ የሪጎሊዞች ሪጎሊዝ ስንል የሮክ ዘ ፍራግመንትስ ኦፍ ሮክ ወይም ደግሞ የሮክ ስብርባሪ ማለት ነው። የነሱ ሙቭመንት ማስ ዌስቲንግ እንለዋለን ማለት ነው። ማስ ዌስቲንግ በዋናነት ዋነኛ ፋክተሩ ምንድን ነው ብለን ነበር በባለፈው ክላሳችን ወይም ደግሞ በባለፈው ቪዲዮዎቻችን ባየነው ሰዓት ዋነኛ ተቆጣጣሪው ወይም ደግሞ ዋነኛ ኮንትሮሊንግ ፋክተሩ አክቹዋል ግራቪቲ እንደሆነ አይተን ነበር። በተጨማሪ ደግሞ ሌሎች ፋክተሮች እንዳሉ አይተናል። 3 የተለያዩ ፋክተሮች አሉ። ሌላኛው ከነዚህ መካከል የመጀመሪያው ወተር ነው። ሁለተኛው አንግል ኦፍ ዘ ስሎፕ ነው። ሶስተኛው ደግሞ ምን ነበር ያልነው? ሶስተኛው አክቲቪቲ ኦፍ ዘ ፒፕል። እነዚህ ሶስቶቹ የማስ ዌስቲንግ ዋነኛ ፋክተሮች ናቸው ማለት ነው። ዛሬ የምናየው የ12ኛ ክፍል ዩኒቱ የሆነው የመጀመሪያው ሌሰን ስለ ክላይሜት ቼንጅ ክላይሜት ቼንጅ የሚለው ነገር እናያለን ማለት ነው። በመጀመሪያም ስለ ቤዚክ ኮንሴፕት ኦፍ ክላይሜት ቼንጅ እናያለን ማለት ነው። በመጀመሪያ የምናየው ስለ ዌዘር ነው። ዌዘር ሪፈር ቱ ዘ ኮንዲሽን ኦፍ አትሞስፌር አት ኤ ፓርቲኩላር ፔስ ኦቨር ሾርት ፔሪድ ኦፍ ታይም። ይህም ማለት ምን ማለት ነው? በአንድ ቦታ ወይም ደግሞ አንድ ፓርቲኩላር ፕሌስ ላይ ያለው የአትሞስፌሪክ ኮንዲሽን ለሾርት ፔሪድ ኦፍ ታይም የሚቆይ የአትሞስፌሪክ ኮንዲሽን ይሄ ዌዘር እንለዋለን ማለት ነው። ቆይታው ሾርት ፔሪድ ኦፍ ታይም ነው፣ ወይም የዕለት ለዕለት ሊሆን ይችላል፣ ሳምንታዊ ሊሆን ይችላል። ግን የአጭር ጊዜ የአንድን ቦታ ዌዘር ኮንዲሽኑን የሚነግረን ያ ዌዘር አትሞስፌሪክ ኮንዲሽኑን የሚነግረን ዌዘር እንለዋለን ማለት ነው። ዌዘር ኢንክሉድ ዴይሊ ቼንጅ ኢን ፕሬሲፒቴሽን፣ ቀናዊ የሆኑ ወይም ዕለታዊ የሆኑ የዝናብ የፕሬሲፒቴሽን ቼንጆች፣ የኤር ፕሬሸር፣ የቴምፕሬቸር፣ የዊንድ እነዚህ ዴይሊ ቼንጃቸው በአጠቃላይ ያንን የሚያሳየን ምንድን ነው ማለት ነው? ዌዘር የምንለው ነገር ነው ማለት ነው። በሌላ በኩል ደግሞ ምንድን ነው ያለው? ክላይሜት በተቃራኒው ምንድን ነው? ይሄኛው ለብዙ ጊዜ የሚቆይ ነው ማለት ነው። ሪፈር ቱ ዘ ኮንዲሽን ኦፍ ዘ አትሞስፌር ኢን ኤ ሰርቴን ፕሌስ ኦቨር ኤ ሎንግ ፔሪድ ኦፍ ታይም ኦር ሜኒ ይር። ይሄኛው ደግሞ ልክ እንደዛኛው ሆኖ ግን ቆይታው ለብዙ ጊዜ ሲሆን ወይም ደግሞ ከ10 ዓመት በላይ ለዛን አክል ጊዜ የሚቆይ ለውጥ የሚያሳይ ከሆነ ያንን ለውጡ ይዞ ለዛን አክል ጊዜ የሚቆይ ከሆነ ያ ክላይሜት እንለዋለን ማለት ነው። ክላይሜት ቼንጅ ኦልሶ ሪፈር ቱ ዘ ሎንግ ተርም አልተሬሽን ኢን ዘ እርዝ ክላይሜት ፓተርን። ክላይሜት ቼንጅ ምንድን ነው? ዘ ሎንግ ተርም አልተሬሽን ማለት ነው ቼንጅ፣ ሎንግ ተርም ቼንጅ ነው። ለምሳሌ ኢትዮጵያ ያላት ክላይሜት አቨሬጅ ክላይሜቲክ ኮንዲሽኑ መጀመሪያ የነበረው ይሄ ቴምፕሬት ከሆነ ለብዙ ዓመታት ለ10 ዓመታት ሙሉ አየሩ ተቀይሮ ሙሉ ወደ ቆላማነት የሚቀየር ከሆነ ክላይሜት ቼንጅ ተፈጠረ ይባላል። ወይም ደግሞ በኢትዮጵያ እንደሚታወቀው የክረምት ወራቶች የሚባሉት አሉ። ለምሳሌ ሰኔ፣ ሐምሌ፣ ነሐሴ የምንለው ማለት ነው። እነዚህ በብዛት የክረምት ወር ወይም ደግሞ በኢትዮጵያ በከፍተኛ ሁኔታ ዝናብ የምናገኝበት ጊዜ ነው። ያንን ተቀይሮ አነስተኛ ዝናብ የምናገኝበትና ያንን ዝናብ የምናገኝበት ጊዜ ተቀይሮ ወደ መስከረም ምናምን የሚሄድ ከሆነ ያንን ሁኔታውን ግን ለብዙ ዓመት ይዞት የሚቆይ ከሆነ በአንድ ሀገር ውስጥ ክላይሜት ቼንጅ ተፈጠረ እንላለን ማለት ነው። ኢንክሉዲንግ ቼንጅ ኢን ዘ ቴምፕሬቸር ዌዘር ኮንዲሽን ኦከሪንግ ግሎባሊ ኦቨር ሜኒ ይር። ክላይሜት ቼንጅ ግሎባሊ እነዚህ ነገራቶች የቴምፕሬቸር የዌዘር ኮንዲሽኑ ለብዙ ዓመት ይዞ የሚቆይ ከሆነ የሚቀጥል ከሆነ ለውጡ የሚቀጥል ከሆነ ክላይሜት ቼንጅ እንለዋለን ማለት ነው።
the climate in a particular area like ጎንደር or ጋምቤላ is called regional climate። ስለ ፓርቲኩላር ኤሪያ ወይም ደግሞ ስፔሲፊክ ኤሪያ የሚያጠና ከሆነ ስለ እነዚህ አካባቢ ክላይሜት ኮንዲሽን የምንናገር ከሆነ ደግሞ ይሄ ሪጂናል ክላይሜት እንለዋለን ማለት ነው። ለምሳሌ የጋምቤላ፣ የጎንደር ወይም ደግሞ የሆርን ኦፍ አፍሪካ ሊሆን ይችላል። የአንድ ሪጂናል አካባቢ የአንድ ቦታ ብቻ ወይም ደግሞ የሆነ ቦታ ሰሌክት አድርገን ስለነዛ ቦታ ክላይሜቲንግ ኮንዲሽኑ የምናገር ከሆነ ያ ሪጂናል ክላይሜት እንለዋለን ማለት ነው። ዋይል the overall climate patterns across the world are referenced to as the global climate። ስለ ዓለም ክላይሜት ደግሞ ፓተርኑ እንዴት እንደሆነ እንዴት እየተቀየረ እንደመጣ የዓለም ክላይሜት ፓተርኑ የምናጠና ከሆነ ደግሞ ወይም ደግሞ ስለነዛ ነገር የሚያጠና ከሆነ ደግሞ ግሎባል ክላይሜት እንለዋለን ማለት ነው። ግሎባል ክላይሜት ማለት ዘ አቨሬጅ ክላይሜትስ አራውንድ ዘ ወርልድ የወርልድ አቨሬጅ ክላይሜቱ ግሎባል ክላይሜት ይባላል ማለት ነው። ሌላኛው በክላይሜት ኮንሴፕት ውስጥ ካሉ ነገራቶች መካከል ግሎባል ዋርሚንግ ነው። ግሎባል ዋርሚንግ ኢዝ ሲግኒፊካንት አስፔክትስ ኦፍ ክላይሜት ቼንጅ። ሲግኒፊካንት አስፔክትስ ኦፍ ክላይሜት ቼንጅ ነው። ካራክተራይዝድ ባይ ዋት the gradual increase in the average temperature of the earth over an extended period። ለተራዘመ ጊዜ ኤክስቴንድድ ለሆነ ጊዜ የዓለም ሙቀት ወይም ደግሞ የዓለም ቴምፕሬቸሩ ግራጁዋሊ በአቨሬጅ ግራጁዋሊ ኢንክሪዝ ሲያደርግ ያ ግራጁዋሊ ኢንክሪዝ የሚያደርገው የቴምፕሬቸር ሁኔታ ግን ለኤክስቴንድድ ፔሪድ ነው። ለብዙ ለተራዘመ ጊዜ የዓለም የሙቀት መጠን እየጨመረ የሚሄድ ከሆነ ግሎባል ዋርሚንግ እንለዋለን ማለት ነው። ራይዚንግ ግሎባል ቴምፕሬቸር ሃቭ ቫሪየስ ኮንሲኩዌንስ። ግሎባል ቴምፕሬቸር ብዙ አይነት ውጤቶች ያመጣሉ ወይም ደግሞ ማለቴ የዓለም ሙቀት መጨመር ወይም ደግሞ ራይዚንግ ግሎባል ቴምፕሬቸር ሃቭ ቫሪየስ ኮንሲኩዌንስ ብዙ አይነት ውጤቶች አሉት። የመጀመሪያ ሰች አስ ሞር ፓወርፉል ሃሪኬን ወይም ደግሞ ስትሮንግ ስቶርምስ የምንለው ወይም ደግሞ ከባድ የሆኑ አውሎ ንፋሶች እንዲከሰት ያደርጋል። ይሄም እንዲከሰት የሚያደርገው ምንድን ነው? ግሎባል ቴምፕሬቸር ወይም ደግሞ ራይዚንግ ግሎባል ቴምፕሬቸር ነው ማለት ነው። የዓለም የሙቀት መጠን ሲጨምር የዓለም ሙቀቷ ሲጨምር ይሄን ነገር ይከሰታል ማለት ነው። ሁለተኛ የሚከሰተው ምንድን ነው? ሜልቲንግ ግላሽየር ነው። ግላሽየሮች በፖል አካባቢ ላይ ያሉ ወይም ደግሞ በኖርዝ እና በሳውዝ ፖል አካባቢ ላይ ያሉ በጣም የበረዶ ግግሮች አሉ። እነዚህ ወደ እየቀለጡ ይሄዳሉ ማለት ነው። በሚቀልጥበት ጊዜ ግላሽየር ሲቀልጥ ያው ወደ ውሃነት ነው የሚቀየረው። ወደ ውሃነት በሚቀየርበት ጊዜ ዓለም ላይ ያሉ ውቅያኖሶች መጠናቸው ይጨምራል። በከፍተኛ ሁኔታ መጠናቸው ይጨምራል። መጠናቸው በሚጨምርበት ጊዜ የዓለም ሲ ሌቭል የምንለው ነገር ራይዝ ያደርጋል ወይም ደግሞ ይጨምራል ማለት ነው። ሲ ሌቭል ጨመረ ማለት ደግሞ ባለው በእኛ በምንኖርበት መሬት ላይ ከፍተኛ የሆነ ጉዳት ያደርሳል። ወይም ደግሞ ውቅያኖሶች የተወሰነላቸው ይሄ ድንበራቸው አልፈው ወደ የብስ የመፍሰስ ቻንሳቸው ከፍተኛ ይሆናል ማለት ነው። ሌላኛው የዓለም የሙቀት መጠን ሲጨምር ወይም ደግሞ ራይዚንግ ግሎባል ቴምፕሬቸር the consequence of what? lose of habitat for wildlife ለዋይልድ ላይፍ መጥፋት ዋነኛ ምክንያት ይሆናል ራይዚንግ ግሎባል ቴምፕሬቸር ማለት ነው። እነዚህ ሁሉ የቴምፕሬቸር መጨመር ውጤቶች ናቸው ማለት ነው። this is because the earth air water and land are all interdependent። እነዚህ ሶስቶቹ ኢንተርዲፔንደንት ናቸው፣ እርስ በርሳቸው ዲፔንድ የሆኑ ወይም ደግሞ አንዱ ላይ የሆነ ነገር ሲከሰት ሌላኛው ላይም እንደዛው ይከሰታል ማለት ነው። this means the change in one climate place can lead to the other change somewhere else። አንዱ ላይ የሚደርሰው ነገር ኤር ላይ የሆነ ነገር ከተከሰተ ወተር ላይም ላንድ ላይም የሆነ ኢፌክት ያደርሳል ማለት እርስ በርሳቸው ኢንተርኮኔክትድ የሆኑ ነገራቶች ናቸው ማለት ነው። ኤ የሚያሳየን ያላቸው ኮኔክሽኖች አንዱ ሲጨምር ሌላው ላይ እንዴት እንደሚጨምር የሚያሳየን ነገር ነው። ለምሳሌ ግሪን ሃውስ ጋዝ ትራፕ ኢነርጂ ያደርጋል። ይሄ ማለት ምን ማለት ነው? ትራፕ ኢነርጂ ስንል ከላይ የፀሐይ ጨረር ይመጣል። የፀሐይ ጨረር መጥቶ ከመሬት ጋር ተጋጭቶ ወደ ላይ በሚወጣበት ጊዜ ሪፍሌክት አድርጎ ወደ ላይ በሚወጣበት ጊዜ ያንን ወደ ላይ የሚወጣው ነገር ወደ ላይ እንዳይወጣ ትራፕ አድርገው
አምቀው የሚይዙ ናቸው ማለት ነው። በዛን ሰዓት እኛ ባለንበት አትሞስፈር እኛ ባለንበት ከባቢ አየር ላይ ሙቀት እንዲፈጠር የሚያደርጉ ጋዞች ናቸው ማለት ነው። ግሪን ሃውስ ጋዝ የምላቸው ግሪን ሃውስ ጋዝ ይሄ ኦሽኖች ዋርም እንዲሆን ያደርጋል። እነዚህ ስኖው ወይም ደግሞ አይስ የምለው ነገር ሜልት እንዲሆን ያደርጋል። ቼንጂንግ ዘ ኮንዲሽን ፎር ፕላንት ኤንድ አኒማል የአኒማል ኮንዲሽናቸው ቼንጅ እንዲሆን ያደርጋል። ኢቫፖሬሽን እንዲጨምር ያደርጋል። እነዚህ ሁሉ ከምን የሚነሱ ናቸው ማለት ነው? ከግሪን ሃውስ ጋዝ የሚነሱ ናቸው ማለት ነው። አንዱ የሌላኛው ዋነኛ ፋክተር ይሆናል ማለት ነው። ዛሬ በዚህ ብቃን። ይህን ቪዲዮ ከተመቻችሁ ላይክ፣ ሼር በማድረግ ኮመንታችሁም አስተያየት ካላችሁ ኮመንት መስጫ ላይ እንድታቀርቡ ስል በአክብሮት ጠይቃለሁ። ስለተከታተላችሁኝ እስከዚህ ሰዓት ስለነበራችሁ እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። ቀጣይ በ12ኛ ክፍል ጂኦግራፊ በዩኒቱ በፓርት 2 እንገናኛለን። አመሰግናለሁ።